በተዘረፈች ሰከንድ ውስጥ የተባረረች ከተማ። ዛሬ ስለ ፕሪፒያት ነው። በአንድ ዘመን የህይወት መስኮት ተብላ የተቀመጠች ቦታ እንዴት በምን ምክንያት በ24 ሰዓት ውስጥ ባዶ ከተማ ሆነች? በ1970 ተመስርታ ለቼርኖቢል ኒውክሌር ሰራተኞችና ቤተሰቦች መኖሪያ ሆና ተገነባች። የሶቪየት ህብረት መስራች በቀድሞ ስሟ የወጣቶች ከተማ ተብላ ትታወቅ ነበር። በአንድ ወቅት ሱቆች፣ የመጫወቻ ቦታዎች፣ ምርምር ማዕከላት፣ ትምህርት ቤቶች መገኛ ነበረች። በፈረንጆች አቆጣጠር በ1986 ከተማዋ ላይ ከ49000 በላይ ሰዎች ይኖሩባትም ነበር። በፍጥነት እያደጉ ከመጡ ከተሞች ተርታ ትመደብ ነበር። እንደ አውሮፓውያን አቆጣጠር በ1986 ኤፕሪል 26 ሰንበት የሶቪየት ታሪክን የለወጠ ቀን ነበር። ከሌሊቱ 7 ሰዓት ከ23 ደቂቃ በቼርኖቢል ኒውክሌር ማምረቻ ውስጥ ብሎኖች መላላት ጀመሩ። ችግሩ አሁን ጀመረ። አራተኛው ሪያክተር ተነቀለ። ሙቀት መጋገል፣ ግድግዳዎች መሰባበር ጀመሩ። የሬዲዮ አክቲቭ ጭስ ወደ ሰማይ ተበተነ። ፕሪፒያትን በተመለከተ በመጠኑ 1000 እጥፍ የሚበልጥ ጨረር ወደ ሰማይ ተለቀቀ። በአደጋው ቀን ሰዎች ምን እንደተፈጠረ ማንም ያወቀ አልነበረም። ባለስልጣኑ ከ24 ሰዓት በኋላ ማስወገጃው እንዲጀመር አዘዙ። ሰዎች ከተማዋን ለቀው መውጣት ጀመሩ። አብዛኛው ማህበረሰብ ምንም እቃውን ይዞ የወጣ አልነበረም። 49000 ሰዎች በ3 ሰዓት ውስጥ ሙሉ ከተማዋን ለቀው ወጡ። ዛሬ ፕሪፒያት በዓለም ላይ በጣም የሚያስፈሩ ከተባሉ ከተሞች ተርታ ጎስት ታውን ተብላ ተመደበች። በአሁኑ ሰዓት ቤቶች በዱር ተሞልተዋል። የልጆች መጫወቻ ቦታዎች ተዘግተዋል። የትምህርት ቤት መጽሐፍ ተበታተኑ። ዛሬ በፕሪፒያት ውስጥ በየመንገዱ እየተዘዋወረን ህንጻዎች ውስጥ ያለውን ሰላም እናያለን። የየቤቱ መስኮቶች በስብሰዋል። መዝናኛ ቦታዎች ዝም ብለው ቆሙ። ፕሪፒያት ለሰው ልጅ ትልቅ ትምህርት ናት። በመቶ ዓመታት ውስጥ ዳግም የምታንሰራራ ይመስላችኋል? Subscribe more videos.